የዴቭ እናትና አደይ በስተመጨረሻ ትልቅ ካፌ ውስጥ ተያይዘው ተጋደሉ። ዴቭ እናቱ በምታደርገው መከራና ቅሌት እጅጉን በጣም አዘነና ማሚ ምን እየሆንሽ ነው ያለሽው? እኔ እኮ አደይን ስለወደድኳትና ስላፈቀርኳት በጣም ደስ ሊልሽ ይገባል። ቆይ ትልቅ ሰው የማይሰራውን ስራ እየሰራሽ ያለሽው ለምንድን ነው አለና ቀወጠው። እሷም ደግሞ ወልጄ ያሳደርኩህ እንጂ እኔ አደይ አይደለችም፣ ያመጣሁልህን ቤቲ እና የልጅነት አፍቃሪህን ማግባት ያለብህ እሷን ነው ብላ ደመደመች። እሱ ደግሞ እኔ የወደድኳትንና ያፈቀርኳትን ሴት የማታከብሪልኝና የማትወጅልኝ ከሆነ ጸብሽ ከኔ ጋር እንደሆነ እወቂ ብሎ አስጠነቀቃት። እሷም ደግሞ እዚህ ቆሻሻ ቤት መኖር አልፈልግም ብላ ከፍቅር እናት ቤት ወጣችና ሆቴል ተከራይታ መኖር ጀመረች። ዴቭ ቆይ ከታለም ቤት ለምንድን ነው አንቺ የምትወጪው? እታለም ምን ሆነሽ ነው? እያደረግሻለው ነገር በጣም አስቀያሚና ከባድ ነገር ነው። ምን ሆነሻል ብላ ስትላት እሷም ደግሞ ተይ እንጂ አልሜ፣ እኔና አንቺ ብዙ ነገር አሳልፈናል። እንዴት በማግኘትና በማጣት መካከል ብዙ ነገር አለ። ስለዚህ ተይ እንደዛ አትሁኚ ብላ ስትላት አይ ካሁን በኋላ እዚህ ቆሻሻ ቤት የምቀመጥበት አንድም ምክንያት የለኝም ብላ የዴቭ እናት ቤቱን ለቃ ሄደች። ሮማንና ሄለን ከሚባለው በላይ በጣም ደስ አላቸው ማለት ነው። አደይ እንግዲህ ከለሊ ጋር ሁና በእንቅልፍ ልቧ በቅዥት አለም የዴቭ እናት እያነቀቻትና በትራስ እያፈነቻት በድንጋጤ ያለውን ስሜት ስታይ ደነገጠችና በጩኸት ስትቀውጠው ለሊም ወደ መኝታ ክፍል እየበረረች ስትመጣ አደይ ያለችበት የቅዠት ሁኔታ በጣም ልቧን ሰብሯታል። ከዛ በመቀጠል ተረጋጊ ጓደኛዬ፣ ምን ሆነሽ ነው አደይ? እንዴት እንደዚህ ልትጮሂ ትችያለሽ? ቆይ አላቅም ለሊ፣ የተሰማኝን ስሜት መግለጽም አልፈልግም። ብታይ በእንቅልፍ ልቤ መታ የዴቭ እናት በትራስ እያፈነች ነበር። ወይኔ ጉዴ! ምን አይነት ቅሌትና ጉር ነው ዘንድሮ የገባ ነው። ነይ ቶሎ ወደ ሳሎን ተጣጣቢና ነይ ብላ ለሊም ወደ ማዘሯ ዘንድ ስትሄድ አደይ ጋር የተፈጠረውን ነገር ስትነግራት ደነገጠችና ወይኔ ለሊ ልጄ፣ እንደው አደይ እኮ በጣም ጠንካራ ናት። እኔ ቢሆን ልብሴን ጥዬ አብድ ነበር። አደይ እኮ የደረሰባት ስቃይ በቀላል የሚረሳ አይደለም እያለች ማውራት ጀመረኝ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀው ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱንና ሀሳብ አስተያየታችሁን ለምትሰጡን ውድ ቤተሰቦቻችን እናመሰግናለን። አደይና የዴቭ እናት ሲጥ ተደራርገው ፊት ለፊት ተፋጠጡ። ዴቭ ደግሞ መካከል ላይ ገባና አረባካችሁ እኔ በህይወት መኖር እፈልጋለሁ፣ በእናንተ ጭቅጭቅና ነገር አሳብዳችሁ ልትገሉኝ ነው እንዴ አለና ቀወጠው። አደይም ደግሞ ዴቭ አንተ ሲበዛ በጣም ራስ ወዳድና አስመሳይ ሰው ነህ። እንዴት ይህን ያክል ነገር በሰው ህይወት ላይ ትቀልዳለህ? እናትህ ያደረገችብኝ ነገርና ያደረገችብኝ ስቃይ አልተሰማህም እንዴ? አላመምህም እንዴ? እያለች መደነባበር ጀመረች። አደይ እንግዲህ ያለውን ነገር አምነሽ ከመቀበል ውጭ ምንም ማድረግ እንደማትች ማወቅ አለብሽ። ዴቭን እንግዲህ ወደ ሆቴል ይዘኸኝ እንድትሄድ ይፈልጋለሁ፣ እኔ እዚህ ቤት መግማማት አልፈልግም ብላ ስትለው ዴቭም እንዴ እማዬ ምን ሆነሻል? ከዚህ ከቤት የምትወጪው ለምንድን ነው? ምንም ቢፈጠር ምንም ችግሮችን አብሮ መጋፈጥ እንጂ በዚህን ያክል እኮ እንደዚህ መፋጠጥ የለብንም ብሎ አላት። እሱም ታዲያ ደነገጠና
እጅግ በጣም አዝኗል። ልቡ ተሰብሯል። የሆነ ያለው ነገር ያማል። የአደይን ነገር እንዴት አድርጎ ወደ ራሱ መመለስ እንዳለበት በጭንቀትና በሀሳብ እንትን እያለ ሩታ እንድታግዥኝ እፈልጋለሁ። አሁን ላይ የደረሰብኝ ከባድ ህመም በቀላል ይቅር የማይባል አይደለም። ብታይ እኔ እኮ ከማሚ ይሄን ነገር አልጠብቅም እንዴ ዴቭ። ድሮም ቢሆን እኮ አልማዝ ያንተና የአደይን ጋብቻ እንደማትፈልገው ይታወቃል። እሷ ግን በተደጋጋሚ ይህንን ነገር እንትን ያላልናት ለምን ይመስልሃል አለችው። ከዛ አይ እኔ ምን አውቃለሁ አደይን የቤት ሰራተኛና የገጠር እንዲሁም ደግሞ የእናንተን ቤተሰብ ስለማትመጥን ነው እንደዛ ያለችው። ሩታ አንቺም የምታስቢው እንደዛ አይደለም እንዴ? በጭራሽ አደይ ከሚባለው በላይ ላንተ ዋጋና መስዋዕትነት ከፍላለች። አደይ እናንተ በምንም አይነት ሁኔታ መለያየት የለባችሁም ብላ ስትል እባክሽ አሁን ሂጂና እየተፈጠረ ያለውን ነገር ለአደይ እንድታስረጃ ትፈልጋለሁ ብሎ አዘዛት። እሺ ዴቭ መጀመሪያ አንተ መረጋጋት አለብህ። አንተ ካልተረጋጋ ይሄን ነገር በጭራሽ ማስተካከል አንችልም ብላ ስትለው እኔ ምንም ችግር የለብኝም እረጋጋለሁ። እንደምታዩ እናቴን የሆነ ነገር ብላት የልብ ኬዝ አለባት። በዛው ድርቅ ብላ ብትቀርብኝ ስሜቱ ከባድ ነው ብሎ ለሩታ ሲያማክራት ሩታም ወደ ዶክተር ዘንድ ሰተት ብላ ልትሄድ ስትል ቆይ ሩታ ምን እየሆንሽ ነው? ዶክተር ላንቺ ቦታና ስሜት የለውም። እኔ ደግሞ በተደጋጋሚ ለምንድን ነው እሱ ጋር እየሄድኩ ያለሁት? ስለዚህ ራሴን ማስከበር አለብኝ። አሁን ቀጥ ለጥ ብዬ መሄድ ያለብኝ ወዴት ነው? ወደ አደይ ዘንድ ነው። ምክንያቱም ዴቭ ለአደይ እንድነግራትና እንዳስረዳት ይፈልጋል ብላ ብቻዋን ማውራት ጀመረች። ዶክተሩም እንዳጋጣሚ ወደ እሷ ዘንድ መጣና ሩታ ምን እያደረግሽ ነው? እንዴት ነሽ? ምናምን አላት። ከዛ ሩታም እንዴ ዶክተርዬ ብላ ፈገግ ስትል ወርዶ ያናግረኛል፣ ወርዶ ሰላም ይለኛል ብላ ከመኪናው ውስጥ እያሰበች ሳለ እሱ ግን በአቋራጭ ወደ አደይ ዘንድ ነው የሄደው። አደይ ዘንድ ከሄደ በኋላ ለሊ ቤት ቆርቆሮ ገባና ምን ሆና ነው ዶክተር በሰላም ነው እንዴ ብላ ስትጠይቀው አይ ትናንትና አደይ እንደዛ ሁና ሳያት ምንም አላስቻለኝም፣ ያለችበትን ሁኔታ ማየት እፈልጋለሁ፣ ለሊ ልረዳት እፈልጋለሁ ብሎ ሲል እሺ አለችና መኝታ ክፍል ስታስገባው ዶክተሩም በቃ አደይ ወደ ውጭ መውጣት አለብን፣ አየር መቀየር አለብሽ፣ የሆነ ቦታ መሄድ አለብሽ አለና ተው እባክህ ዶክተር እኔ ከቤት ባልወጣ ደስ ይለኛል። በጣም ነው ያመንኩት ሰው ልቤን የሰበረው፣ ያመንኩት ሰው እንደዚህ ያደረገኝ፣ ስለዚህ እዙ ይሻለኛል ብላ ስትል አይ ተናገርኩ፣ እሱማ መሆን የለበትም፣ በቃ ወደ ውጭ መውጣት አለብሽ ብሎ ዴቭም ከእናቱ ጋር ካፌ ነበርና ለረጅም ጊዜ ስታፈቅርህና ስትወድህ የነበረችው ፍቅረኛህ አሁን ላይ ወደድክም ጠላህም እንዲሁም ደግሞ ምንም አልክ ምንም እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ የምትረዳ ሴት አለች። ከሷ ጋር እንትን ማለት አለባችሁ፣ የራሳችሁን ፍቅር መጀመር አለባችሁ ብላ ስታስገድደው እባክሽ እባክሽ ማሚ እኔን የምትወጂኝና የምትአስቢልኝ ከሆነ የመወዳትንና የማፈቅራትን ሴት እንዳገባ እገዥኝ፣ አይካልሽ ወደ መጣሽበት መሄድ ትቻያለሽ፣ እኔ ከአደይ ውጭ ማንንም ላፈቅርም ሆነ ልወድም አልችልም ብሎ 4 ነጥብ ደመደመላት። ቆይ አይገባትም እንዴ ታዲያ እንደዚህ እያላት? ቢያንስ ልጇን መረዳት አለባት አልማዝ። ግን አደይም አሁን ላይ ያላት ተስፋ ሙጥጥ አለና ከዶክተሩ ጋር እዛ ካፌ ገቡና ምንድን ነው ዶክተር ምን እያረክ ነው ያለው ብላ ስትለው እራት ጋብዝሻለሁ አደይ፣ የሰሞኑን እያሳለፍሻለሽው ሙድ በጣም ከባድና አደገኛ ነው፣ ስለዚህ እዚሁ ተጫውታሽ ትሄጃለሽ ብሎ ሲላት እሺ አለችና ዘወር ስትል ዴቭ በሚገርም ሁኔታ
ከልጅቷ ጋር እየተሳሳመና እሷም ደግሞ እሱ ላይ ተለጥፋ እየሳመችው ትገኛለች። ከሚባለው በላይ አበደች፣ ጨለለች፣ አይገልጸውም። ከዛ ወይኔ አደይ ዴቭ ምን እያደረክ ነው ብላ ጮሃ ስትነሳበት እሱም ደግሞ ያለበትን ሁኔታ ራሱን መቆጣጠር አቅቶት አደይ ብሎ ከተቀመጠበት ቦታ ላይ ተነሳና ወደ አደይ ዘንድ ሲሄድ እቺ አዲሷ ፍቅረኛ ተብዬ ደግሞ ደንግጣና ፍዝዝ ብላ ነው የቀረችው ማለት ነው። አሁን አደይ ከዴቭ ጋር ከባድ ጦርነት ልትገባ ነው ሳትፈልግ በግዷ እና የዴቭ እናት የሰራችው ስራ እጅግ በጣም ስህተት ነው። አደይም ካሁን በኋላ እንግዲህ ለሊም ያን ሁሉ ኤላ መስዋዕትነት አድርጋለት ትቷት ሄዷል። እንኳን አንቺ ማለት ነው። እና ስለዚህ ከዶክተሩ ጋር እንደሚጣመሩ ተስፋለን። አሁን ላይ ለዴቭ ያላት ፍላጎት እና ስሜት ያቆመች ትመስላለች። ምክንያቱም በቤተሰቦቼ ምንም አይነት ድርድር የለኝም፣ እኔ እንደፈለገ ልታረግ ትችላለች። ዴቭ ደግሞ እናቱ ብትሆንም እኔን ስለ እኔ ያለውን ነገር አስረድቶ ሊያከብረኝና ሊያስከብረኝ እፈልግ ነበር እያለች ነው የተናደደችው ማለት ነው። ለሊም እጅጉን በጣም አዝናለች። የባቡሬም እናት እንደዚህ የሚጫወቱባት ሰው የላትም፣ ካጠገቧ ምንም የላትም ብለው ነው አይደል? ተረጋጊ አደይዬ፣ እኔ ሁሉንም ነገር ሂጄ ለማስረዳት እሞክራለሁ፣ አንቺም ደግሞ ተረጋጊ ብላ ስትመክራትም ማዘሯ የዴቭ እናት በጣም አደገኛና ከባድ ሴት ናት፣ ደስ የማይል ቃላት ብትናገርሽ አንቺም ልብሽ ይሰበራል ብላ ስትል ታይ እንጂ የኔ ልጅ ለልዬ፣ አደይም እኮ ልጄ ናት፣ እንደዛ ጎዳና ላይ ወድቄ ተጋግዛችሁ ከአንቺ ጋር አትርፋችሁኛል፣ እኔም የእናትነት ድርሻዬን መወጣት አለብኝ ብላ ሄደች። ባቡሬ ከለሊ ጋር እንግዲህ ደስ የሚል ጊዜ እያሳለፉ ይገኛሉ። ኩኩሻም ደግሞ እኔን ጣል ጣል አደረከኝ፣ የድሮ እኮ ሰው አይደለም፣ ምንድን ነው የተገኘው? ብታይ ኩኩሻ፣ አንቺ ለሊን ስለማታውቂያት እንጂ ለሊ በጣም ጥሩ ሰውና መልካም ሰው ናት። ልትቀርቢያት ጓደኛ ብታረጊያት ደስ ይለኛል። ከዛ ከቀረብሻት በኋላ ጥሩና መልካም ሴት መሆኗን ትረጃለሽ ብሎ አላት። እሺ አመሰግናለሁኝ፣ እንደዛ ከሆነ እሺ። ባለፈው ቆጣ ቆጣ ስትል ሌላ ነገር መስሏት ራቅ አልኩኝ። አይ ሌላ ምንም ነገርም የለም፣ እሷ በጣም ጥሩና መልካም ሴት ናት ብሎ ነገራት። እንግዲህ ቅምጥልም ከኪንጎ ጋር አንዳንድ ነገር እየተባባሉ ይገኛሉ። የፍቅር እናት ፍቅር ቤዛ ወንድም አግቶ እያሰቃያት መሆኑን ስላላየች ልጄ የት ገባችብኝ እያለች ደም እንባ እያለቀሰች ትገኛለች። ልጄን አምጡ፣ ልጄን የት ነው ያደረጋችሁት እያለች የፍቅር እናትም ከመቀወጧ የተነሳ አሹን እንዴት ፍቅር ከዚህ ከቤት ስትጠፋና እዚህ ቤት ሳታደር ስትቀር እንዴት አስቻለ? ይሄ ከባድ ስህተት ነው አሹ። አሁን ፍቅር አለችበት ቦታ ላይ ፈልገ የምታመጣልኝ ከሆነ አምጣልኝ ብላ ቀወጠችው። ሮማንና ሄሉ እንግዲህ የፍቅርን እናት እያጽናኗት ይገኛሉ። እትዬ ተረጋጊ፣ ፍቅር ሕፃን ላይ አይደለችም፣ የትም ልትሄድ አትችልም፣ ከዛ ከቤዛ ወንድም ጋር ሆና ሊሆን ይችላል ብላ ስትል መጨነቋንና ማሰቧን በፍጹም አልተወችም። ሄሉንም ደግሞ ሄለን እስካሁን ድረስ ላደረግሽልኝ ነገር አመሰግናለሁ፣ አሁን ላይ ግን የዴቭ እናትም ስለሄደች ሮማን ትበቃለች፣ ወደ ቤትሽ መሄድ ትችያለሽ፣ የሰራሽበትን ገንዘብ አስቤ ለሮማን እሰጥልሻለሁ ብላለቻት። አረ ችግር የለውም እትዬ ብላለች። ሮማንና ሄለንም ደግሞ ተሰነባበቱ ማለት ነው። ወደ ቤቷ ሄደች። ዳይመንድ አሁንም ቢሆን አሹን ለማገዝ ከጎኑ ተፋ ተፋ እያለ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።